ቅዱስ ቅዱስ ሃያ ዘንድ አይምሮቻቸው ተከፈተ እንደሚል እግዚአብሔር ሆይ ለቃል እውነት ለቃል ብርሃን እግዚአብሔር ሆይ በኢየሱስ ስም ልባችን የተከፈተ እንዲሆን ዘንድ ጸልያለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ስለምታስተምረን ክብር ምስጋና ላንተ ይሁን። እግዚአብሔር ሆይ እዚህ የመጡትን ሁሉ በመንፈስ ቅዱስ ኃይል እንድትጎበኛቸው ዘንድ በኢየሱስ ስም ጸልያለን። ይህ ስለሆነ እናመሰግናለን። በኢየሱስ ክርስቶስ ስም አሜን። ባለፈው ያየነው ርዕስ ለማስታወስ ሁልጊዜ በየሳምንቱ አዳዲስ ሰዎች ናቸው ማያቸው እና ስለዚህ ያው ተከታይ ትምህርት ቀጥታ አራተኛ ሳምንት ነው እና የተለያየ ሰው ነው እየተማረ ያለው ማለት ነው እና እንደ ክለሳ አንድ ነገር ላውራችሁ። ለክርስቶስ መኖር በሚል ሀሳብ ባለፈው አይተናል አይደል? ከዚህ በኋላ እንዴት ነው ለክርስቶስ የምንኖረው ሲባል ወንጌል መመስከር አለብን። ወንጌል የምንሰብከው ደግሞ በህይወታችን ነው አይደል? ያው ከአንደበት ያለፈ ህይወት ክርስቶስን መመስከር አለበት። ይህን አይተናል በአንደበቶቻችን። ስለዚህ አንደበቶቻችን አውርተን አንድ ሰው ወንጌልን ከመናገራችን በፊት ከኛ የሚጠበቅ አንድ ነገር አለ እና ብዙ ጊዜ ወንጌል ስብከት ላይ ብዙ ሰዎች የማይሳካላቸው ትልቁ ምክንያት ቀጥታ ነው የሚያገኙት። ምክንያቱም አንድ ሰውን ወንጌልን ለመስበክ ካሰብን ቀድመን ቢያንስ 2 ቀን ለዛ ሰውየው መጸለይ አለብን ማለት ነው። ምክንያቱም የማያምኑ ሰዎችን የዚህ ዓለም ገዢ ልባቸውን ስላሳወረ ያን መንፈስ ደግሞ ከአእምሮቻቸውና ከልባቸው ማስራቅ አለብን ማለት ነው እና ባለፈው ይህን አይተናል። ዛሬ ያው እንጨርሰዋለን ምዕራፍ ማለት ነው እና በክርስቶስ ውስጣዊ ራስ መቻል በሚል ሀሳብ ነው ዛሬ የምናየው። በክርስቶስ በውስጣዊ ራስን መቻል፣ በክርስቶስ በውስጣዊ ማለት ነው። ስለዚህ ክርስትና ህይወት የውጫዊ ህይወት አይደለም አይደል? ስለዚህ ምንድን ነው? የውስጣዊ ህይወት ነው። ስለዚህ ውስጣዊ ህይወታችሁ ዕለት መታደስ አለበት። መጽሐፍ ቅዱስ ሲናገር የውጭ ሰውነታችሁ ቢጠፋ እንኳን የውስጡ ሰውነታችሁ ዕለት በዕለት ምን ይላል? ይታደሳል። ስለዚህ ነፍሳችን ድናለች አይደል? ነፍሳችን ድናለች። ስለዚህ የነፍሳችን ደግሞ መብያ አለ። ያ ምንድን ነው? ከዚህ ሳምንት እንደተናገርኳችሁ ቃሉን መጸለይ፣ ማንበብ፣ ቃሉን ማሰላሰል፣ ይሄ የነፍስ ምግብ ነው፣ የመንፈስ ምግብ ነው ማለት ነው እና ስለዚህ በውስጣዊ ሰው በክርስቶስ ኢየሱስ ሲያምር ውስጣዊ ነገር ምን ማድረግ አለበት? ማድረግ አለበት። ምክንያቱም በሰው ማንነት ውስጥ ማንነት አለ፣ መንፈስ፣ ስጋ፣ ነፍስ ይላል። ስለዚህ ደግሞ በነፍስ ውስጥ ደግሞ 3 ማንነት አለ፣ እውቀት፣ ፍቃድ፣ ስሜት አለ እና ሰው ልጅ በክርስቶስ ኢየሱስ ሲያምን መንፈስ ቅዱስን እንደሚቀበል ባልፎ አይተናል። ስለዚህ ደግሞ ለመንፈስ ምን አለው? ምግብ አለው። ያ ምንድነው? የእግዚአብሔር ቃል ማንበብ፣ ማጥናት፣ መጸለይ። ይሄ የመንፈሳዊ ምግብ ነው። ስለዚህ አንድ ሰው በውስጣዊ ህይወቱ እንዴት ነው የሚያደርገው? ራሱን እንዴት ነው የሚችለው ሲባል አንደኛ የልጅነትን ስልጣን በመጠቀም በልጅነት ስልጣኑን ማድረግ መጠቀም። ስለዚህ እኛ በክርስቶስ ኢየሱስ ስናምን የልጅነትን መንፈስ ተቀብለናል። ስለዚህ እነሱ ከእግዚአብሔር ተወለዱ እንጂ ከወንድ ከሴት ፍቃድ አልተወለዱም። በመንፈስ የተወለደ ምንድነው? መንፈስ ነው። ስለዚህ የምንመግበው መንፈሳችን ከሆነ ስጋችን ምን ያህል ይመጣል? እየሞተ ይላል። ገላትያ ላይ በመንፈስ ተመላለሱ የስጋንም ምኞት ከቶ አስፈጽሙ አለ። ስጋ በመንፈስ ላይ፣ መንፈስን በስጋ ላይ እርስ በርሳቸው ምን ይላል? ይቃወማሉ የሚለው። ስለዚህ አንድ ሰው ህይወቱን ወደ መልካም ህይወት ለመምራት ከፈለገ መንፈሱን መመገብ ያስፈልገዋል። በውስጣዊ ሰውነቱ በደም መጠንከር ያስፈልገዋል። ስለዚህ እንዴት ነው በውስጣዊ ሰውነታችን የምንጠነከረው የምንሞላው ሲባል አንደኛው የልጅነትን ስልጣን ለመጠቀም። ስለዚህ በክርስቶስ ኢየሱስ በማመናችን የተሰጠልን አለ ስልጣን። ብዙ ሰዎች ይህን የስልጣን ጉዳይ አይረዱትም። መጽሐፍ ቅዱስ ሲናገር ያመኑት እነዚህ ምልክቶችን ያደርጋሉ ነው። ስለዚህ በክርስቶስ ኢየሱስ ስታመን የተሰጠን ትልቅ ስልጣን አለ። አሁን ለምሳሌ አንድ ሰው ቤት ቢታመም ብዙ ጊዜ ብዙ አማኞች የሚረዱት ለወንጌላዊ መጸለይ፣ ለፓስተር መጸለይ፣ ከኛ ከፍ ያለው ሰው መጸለይ መናገር ነው የሚወዱት። ግን እግዚአብሔር አምላክ በእጆቻችን ላይ ፎርስ ሰጥቶናል። መጽሐፍ ቅዱስ ሲናገር እጃቸውን ደዌዎች ላይ ጭናሉ፣ ደዌዎቹ ምን ይላል? ይፈወሳሉ። ስለዚህ እግዚአብሔር በእናንተ ህይወት ውስጥ የሰጣላችሁ ምን አለ? ስልጣን አለ። ስለዚህ ይህ እጅ ለመብላት ስራ ለመስራት ብቻ ሳይሆን የእግዚአብሔርን ስራ ሊሰራ ተፈጥሯል ማለት ነው። ከኔ ጋር ናቸው። ስለዚህ የልጅነት ስልጣን ማለት
መጠቀም በክርስቶስ ራስን መቻል ማለት የልጅነትን ስልጣን ማለት መጠቀም። ስለዚህ እጃቸውን ሰዎች ላይ ጭናሉ ሁሉ ምን ይላሉ? የሚጎዳ ነገር እንኳን ቢጠጡ እንኳን ምን አይልም አይጎዳቸውም። መርዝን ብትጠጡ አትጎዱ። ምክንያቱም እኛ ከዚህ ዓለም ሳንኖር በዚህ ምድር ላይ ስንኖር የእግዚአብሔር መንግስት ነን ማለት በእግዚአብሔር መንግስት ውስጥ ዜጋ ነን ማለት ዜጋ የሆነ ሁሉ ደግሞ መፍትና ግዴታ አለው ማለት ነው። ስለዚህ በውስጥ እውነታችሁ እንዴት ነው የምትጠነክሩት? በውስጥ እውነታችሁ እንዴት ነው ራሳችሁን የምትችሉ ሲባል የልጅነትን ስልጣን በመጠቀም አሁን ለምሳሌ የውጭ ጉዳይ ሚኒስተር አለ የኢትዮጵያ ተወካይ ማለት ነው እና ሌላ ሀገር ቢሄድም ራሱ በሚናገረው ቃል በሚያወራው ንግግር ሰዎች ያከብሩታል። ምክንያቱም እዛ ሄዶ የኢትዮጵያ መንግስት ነው። ስለዚህ እኛ በዚህ ምድር ላይ ስንኖር የእግዚአብሔር መንግስት በእግዚአብሔር መንግስት ይዘን የእግዚአብሔር መንግስት ነው የምናፈራዘው ማለት ነው። ስለዚህ ራስን መቻል የልጅነትን ስልጣን መጠቀም አለባቸው። ክብር ለእግዚአብሔር ነው። ስለዚህ አባ ብሎን የሚጮህበትን የልጅነትን መንፈስ ሰጠን እንጂ የባህርነትን መንፈስ አልተሰጠንም። ስለዚህ እኛ የአዲስ ኪዳን አገልጋዮች ነን። እኛ የአዲስ ኪዳን አገልጋዮች እስከሆንን ድረስ የተሰጠን የልጅነትን ስልጣን ምን ማድረግ አለብን? መጠቀም አለብን ማለት ነው። ሁለተኛ ራስን መሆን። አንድ ሰው በውስጣዊ ሰውነቱ ማለት ከፈለገ ወደ መንፈሳዊ እድገት ለመምጣት ከፈለገ ራሱን መቻል ከፈለገ ራሱን መሆን። ብዙ ሰዎች የሚሳሳቱትና በመንፈሳዊ ህይወት ውስጥ ትልቅ መንፈሳዊ እድገት እንዳያመጡ ትልቅ ተጽዕኖ የሚያደርጉት ራሳቸውን አይሆኑም። ፒስኮፒ በመንፈሳዊ ዓለም ውስጥ የለም። ፒስኮፒ ኮምፒውተር ላይ ታገኛላችሁ እንጂ በመንፈሳዊ ህይወት በሰው ህይወት አታገኙትም። ኤፌሶን እንደዚህ ይላል፣ እኛ መልካሙ ስራ ለማድረግ በክርስቶስ ተፈጠረ ይላል። ከዛ በኋላ ዓለም ሳይፈጠር በፊቱ ቅዱስ ነውር የሌለ በፍቅር እንሆን ዘንድ በክርስቶስ ምን አደረገን ይላል? መረጠን። ስለዚህ ዓለም ሳይፈጠር በፊት እናንተ በእግዚአብሔር እቅድ ውስጥ አላችሁ። ምን አይነት ህይወት እንደምትኖሩ፣ ምን አይነት ስራ እንደምትሰሩ፣ ምን አይነት አገልግሎት እንደምታገለግሉ እግዚአብሔር የእናንተ ነገር ጨርሶ አስጀመረው። ስለዚህ ሰውን ለመሆን ጥረት አድርጉ። ማን ለመሆን? ሰውን ለመሆን ጥረት አድርጉ። አሁን ለምሳሌ እግዚአብሔር ወደ ኤርሚያስ መጣና በወድ ሳትሰራ በፊት አውቄሃለሁ፣ ደግሞ ምን አድርጌሃለሁ? ቀድሼሃለሁ። ስለዚህ እኔ ለአሕዛብ አንተ ምን አድርጌሃለሁ? ነቢይ አድርጌሃለሁ። ፓስተር ሆናለሁ ቢል ይሆናል? አይሆንም። ጊዜ ያባክናል። ብዙ ዘመናት አለማወቅ ጊዜ ያባከነ ዘመናት አሉ። ያን ዘመናትን ደግሞ እኔ መጽሐፍ ቅዱስ ያለ ትጸልይ ውጤታማ ሆናለሁ። ለምሳሌ ድሮ ያደጉ ከልጅነት ነው። ብዙ አመታት ከኪቦርድ ጋር ብሬ አድሬያለሁ። ለኪቦርድ እንደዚህ ትልቅ እውቀት የለኝም። ከኔ ኋላ ግን የተለማመዱ ሰዎች አሉ፣ ግን ከኔ አክቲቭ የሆኑ አሉ። ተረዳችሁ? ስለዚህ የኔ ምኞት የኔ ሀሳብ መጀመሪያ ኪቦርዲስት ለመሆን ነበር። ግን ውስጣዊ ጥሬን አላወኩም። ግን ለብዙ ዘመናት ኪቦርድ ሞከር ከኔ ኋላ ያሉ ደግሞ አክቲቭ ሆኑ። እግዚአብሔር አምላክ ከዘመናት በፊት ለእናንተ ያለላችሁ ነገር አለ። እግዚአብሔር አምላክ የራሱ የሆነ እቅድ አለው። የሚገርማችሁ ነገር አገልግሎቴ ደግሞ ፕሮግራም በመምራቱ ጀምሬ ወዲያው ሽፍት ነው የሆነው፣ የውስጣዊ ጥሪ ስለሆነ ማለት ነው። ማንም ሰው ሰውን በመሆን ጥረት ካደረገ ህይወቱ የድግግሞሽ ይሆናል። በህይወታችሁ ራሳችሁን ለመሆን ትኩረት አድርጉ። በጣም የሚወዳቸው በጣም ታዋቂ የሆኑ ሰዎች አሉ በዚህ ምድር ላይ። ለምሳሌ እዩ ጩፋን ስትመለከቱ አንዱ ከኛ ከፍ ያሉ ሰዎች። እነዚህ ሰዎች ራሳቸውን በመሆን ውስጥ እግዚአብሔር የሰጣቸው እንቁ ነገር ነው የተጠቀሙት። ብዙ ሰዎች ደግሞ ሰውን ለመሆን እዩ ጩፋን ለመሆን የሚያደርጉ አሉ። እንደሱ በካራቴ ለማንሳት የሚያደርጉ አሉ። የሆነ ነገር የሚሰሩ አሉ። ሰው የእምነት አባቶቻችንን ስንመለከቱ የራሳቸው ድካም አላቸው። ማንም ሰው የእምነት አባቶችን በማየት ወደ ፍጻሜ አይደርስም። ከኔ ጋር ነው ወደ ፍጻሜ አይደርስም። አሁን እዩ ስትመለከቱ ከእዩ የምትቀበሉት አንድ ነገር አለ። ብርታቱን ትካፈላላችሁ። እዩ የእምነት ሰው ግን እሱ ተከታይ
ከሱ የምትቀበለው ነገር አለ። ምን? እምነት ነው። እምነት ነው። እምነት ነው። ደግሞ አሉ እነ ዮናታንም አሉ ከነሱ የሚካፈለው ነገር አለ እንጂ ወደ እነሱ ለመሆን ጥረት አናደርግም። የእነሱ በመድረክ ላይ በሚያደርጉት ነገር፣ በሚሰሩት ነገር፣ በሚያደርጉት ነገር ካደረግን የውስጣችንን ነገር ለማወቅ በጣም ያደክመናል ማለት ነው። ክብር ለእግዚአብሔር ነው። እርሱም ዳረስ በክርስቶስ በውስጣዊ ራስን መቻል ነው አይደል? በክርስቶስ በውስጣዊ ራስን መቻል። ስለዚህ ራስ መሆን። ስለዚህ ማንም ሰው ለመሆን ጥረት አድርጉ። እሺ የሰውን ድምፅ እግዚአብሔር ከሱ የበለጠ ድምፅ ሰጥቷል። ከሱ ከነዚህ የበለጠ ራዕይ ውስጥ አለ፣ ለትውልድ የሚተርፍ አለ። ስለዚህ የራስን ማንነትን ለማወቅ ጥረት አድርግ። አጋር በምድረ በዳ ሆና ታነባና ታለቅስ ነበር ይላል። ግን አጠገቧ ላይ ደግሞ ምንጭ ነበር። ምንጭ እያለ ግን ምን ነበር? ታነባና እግዚአብሔር ምን አለ? አይኗን ከፈተና። ስለዚህ እግዚአብሔር አይኔን ከፈተ የኔን ነገር እንዳይ ብላችሁ ጸልዩ እንጂ ሰው ለመሆን ጥረት አደረግ። ሶስተኛ እግዚአብሔር መምሰል። ማንን መምሰል? እግዚአብሔር መምሰል። በውስጣዊ ሰውነታችሁ በውስጣዊ በክርስቶስ የማደግ ህይወት በውስጥ ማንን መምሰል? እግዚአብሔር መምሰል። አንድ ታሪክ ልንገራችሁ። አንድ ሰው ነውና ጌታ ወይ እንደ አብርሃም አድርገኝ ብሎ ይጸልያል። እንደ አብርሃም አድርገኝ፣ በአብርሃም ውስጥ ያለ በረከት አግኝ፣ እንደ አብርሃም አድርገኝ ብሎ የአብርሃምን ህይወት መኖር ጀመረ። የማንን ህይወት? የአብርሃምን ህይወት። ተጓዘና አብርሃም ወደቀ ይላል መጽሐፍ ቅዱስ ሲናገር። ከአጋር የገባበት ከእግዚአብሔር ፍቃድ ውጭ የሆነበት መንገድ ታውቃላችሁ። እሱን ወደቀ። በቃ ከባድ አደረገ። ጌታ አሁን የእሱን ህይወት አስጠልቶኛል፣ እባክህ እንደ ዳዊት አድርገኛል። እንደ ዳዊት ሞከረ፣ ዳዊትም ወደቀ፣ እሱም ወደቀ። ምሳሌ ነሽ እና ወደቀ። የእምነት አባቶቻችን ስንመለከቱ የራስን ድካም አላቸው። ቅድም እንዳልኩት ድካም አላቸው። ዕብራውያን ጸሐፊ ሲናገር እንደዚህ ይላል፣ ሰማያዊ ጥሪ ተካፋይ ሆናችሁ ወንድሞቼ ወይ የእምነታችሁ ፍጻሜ የሆነውን የህይወታችሁ ፍጻሜ የህይወታችሁ ጅማሬና ፍጻሜ የሆነውን ኢየሱስ ክርስቶስን ምን አድርጉ? ተመልከቱ። ሙሴ በእግዚአብሔር ቤት ሎሌ ነው፣ አገልጋይ ነው። ኢየሱስ ደግሞ የእግዚአብሔር ልጅ ነው ይልና ኢየሱስ ከሙሴ እንደሚበልጥ ይናገራል። ምክንያቱም ማንም ሰው ወደ ፍጻሜ የሚደርሰው ኢየሱስን ሲመለከት ነው። ምክንያቱም በሙሴ ተመርቶ የነበሩ እስራኤላውያን ከዛ ከግብፅ ባርነት ሲወጡ በምድረ በዳ ቀሩ ይላል። ሬሳቸው የሞቱ ያለቁ እነማን ነበር? ከሙሴ ተመርቶ የነበሩ አይደሉምን ብሎ ይናገራል። ስለዚህ ሰማያዊ ጥሪ ተካፋይ የሆናችሁ ሰዎች ማንን ተመልከቱ? ኢየሱስን ተመልከቱ። ስለዚህ ኢየሱስን ስንመለከት ደግሞ የክርስቶስ ባህሪ በእኛ ውስጥ መገለጥ ይጀምራል። ምክንያቱም ልጁ በብዙ ወንድሞች መካከል በኩል ይሆን ዘንድ ይላል፣ የልጁ መልክ እንዲመስሉ ዘንድ ይላል። የሰው መልክ ሳይሆን የማለት የልጁ እግዚአብሔር አምላክ ከዘፍጥረት ሲጀምር ሰውን እንደ መልካችን እንደ አምሳላችን እንፍጠር ነው የሚለው። ስለዚህ የክርስቶስን ባህሪ መካፈል። እግዚአብሔር ምንድን ነው? ፍቅር ነው። እግዚአብሔር ቸር ነው። እግዚአብሔር ሩሩ ነው። እግዚአብሔር ባህሪ ነው። ስለዚህ ያን ባህሪ ምን ማለት መካፈል። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ ውስጣዊ ራስን መቻል፣ አንደኛ የልጅነትን ስልጣን ምን ማለት መጠቀም፣ ሁለተኛ ራስን መሆን፣ ሶስተኛ ኢየሱስን መምሰል፣ አራተኛ በፍቅር መኖር። ብዙ ጊዜ የአገልጋዮችን እድገት መለኪያ እንዴት ነው የምንለካው? በጣም የምንወዳቸው ሰዎች በመንፈሳዊ እድገት ውስጥ ያሉ ሰዎችን በጣም እንጓጓቸው እንዴት ነው የምንለካው? የምንለካው ሰው ምንድን ነው? አንድ ሰው በፍቅር ካላደገ፣ የፍቅር ህይወት ከሌለው አገልግሎት ሁሉ በዜሮ ይጣፋል። ወይም ኤምፒቲ ሴት ነው በማስክ ኤምፒቲ ሴት ማለት ምንም ዜሮ ራሱ የሌለው ማለት። አንድ ሰው በፍቅር ህይወት ካላደገ መጽሐፍ ቅዱስ ሲናገር እንኳን በሰማይ ያለው ፍቃድን የሚያደርግ ነው የሚለው። የእግዚአብሔር ፍቃድ ምንድን ነው? አምላክ ሆኖ ለሰው ልጅ ራሱን አሳልፎ ሰጠ ይላል። ኢየሱስ ክርስቶስ
ጳውሎስ ሲናገር ኃጢአተኞችን ሊያድን ክርስቶስ ወደ በሥጋ መጣ የሚለው ቃል የታመነና ሁሉም እንደሚቀበል የተገባ ነው ካለ በኋላ ከኃጢአተኞቹ አንደኛው እኔ ነኝ አለ። ምክንያቱም ክርስቶስ ሰው መሆኑን በተገለጠ ጊዜ ይላል። ስለዚህ እግዚአብሔር አምላክ ወደዚህ ምድር ልጁን ለምንድን ነው የላከበት ሲባል የፍቅር ጉዳይ አለ። መዳን የማይገባን ሕይወት የማይገባን ሰዎች ነበር። ስለዚህ አንድ አማኝ የእርገቱ መለኪያ ምንድን ነው? ፍቅር ነው። ለዚህ ነው በሰማይ ያለው የአባቱን ፍቃድ የሚያደርግ ልጅ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት በስሜ ታምራት አላደረኩም፣ ድንቅ ነገር አልሰራሁም፣ የሆነ ነገር አላደረኩም። የሚገርማችሁ ነገር አመፀኞች ከኔ ራቁ ብዬ እመልሳለሁ ይባላል። አስቡ፣ አመፀኛ የሚባለው ለእግዚአብሔር እንደ ፍቃድ የማይመላለስ ሰው ነው። ግን እነዚህ ሰዎች ግን በእግዚአብሔር ስም ድንቅና ታምራትን አድርገዋል፣ ግን አመፀኞች ተብለዋል። አመፀኞች ምክንያቱም የማን ፍቃድ? የእግዚአብሔር ፍቃድ የሚያደርግ ይህ ፍቃድ ምንድን ፍቅር ነው። እንኳን ቆሮንቶስ መጽሐፍ ላይ እንኳን ሶስት ነገር አንድ ላይ እንዲጓዝ ይናገራል። እምነት፣ ተስፋ፣ ፍቅር ይላል። ከነሱ ደግሞ ጸንቶ የሚኖር ምንድን ነው? ፍቅር ነው። ስለዚህ የአንድ ሰው የእርገቱ መለኪያ ምንድን ነው? ፍቅር ነው። ታምራትን ስላደረገ ዋው ማለት የለብንም። ስለፈወሰ፣ ትንቢትም ስለተናገረ፣ ድንቅም ነገር ስላደረገ ምን ሲኖር ነው? ፍቅር። ታምራት በመንፈሳዊ በመናፍስ ዓለም ታምራት ይደረጋል። እንደ ከሙሴ ጋር አብሮ የጣሉ ጠንቋዮች አሉ። ሙሴም ብትር ሲወረውር እነሱም ብትር ወረወሩ ይላል። የሁለቱም ብትር ምን ሆነ ይላል? ደግሞ ሆነ። በታምራት አትሸወዱ፣ በታምራት አትሸወዱ፣ በድንቆችም አትሸወዱ። እስከ ቅድመ አያት ድረስ መናፍስቱ ዓለም ሊጠራ ይችላል ስም። ስለዚህ የአንድ ሰው የእድገቱ መለኪያ ትልቁ ነገር ምንድን ነው? ፍቅር። ምክንያቱም ፍቅር የለው እግዚአብሔር ያውቅ አይደል? ፍቅር የለው ማለት ነው እግዚአብሔር። ለዚህ ነው እኛ ወንድሞቻችን ስለምንወድ ይላል ከሞት ወደ ሕይወት እንሻገራለን። ስለዚህ አጠገቡ ያለ ወንድሙን የማይወድ ሰው አይደል ነው እንደዛ አይደል ይላል። ያላየውን እግዚአብሔር እንዴት ይወደዋል? አጠገቡ ያለው። ስለዚህ በፍቅር እንድንሆን ዘንድ እግዚአብሔር ይርዳን። እና 4 ሳምንት ይህን አይተናል። ሌላ ጊዜ በሌላ ርዕስ እንቀጥላለን። ቀጣይ ሳምንት እንግዳ ይጋበዛል እና ሁላችሁም እጋብዛቸዋለሁ መጥታችሁ እንድትባረኩ። እንጸልይና እንጨርስ። አሁን እስኪ እግዚአብሔር ምን አስተማራችሁ? አሰላስሉ። አውቄ ትንሽ ደቂቃ ያስተማርኩት 4 ነገር ነግሬያቸዋለሁ። በክርስቶስ ውስጣዊ ራስን መቻል፣ የልጅነትን ስልጣን መጠቀም፣ ራስን መሆን፣ በፍቅር መኖር፣ ኢየሱስን መምሰል። ይህ 4ቱን ነገር እስቲ አሁን እያሰባችሁ ጸልዩ። አሁን በተማርነው መሰረት እስቲ የራሳችን ሕይወት መርምሩ። ማንን እየመሰልን ነው? የፍቅር ሕይወት በእኛ ይታያል ወይ? ራሳችን የሆነን ነው እንዴ? ሰውን እያየን ነው እንዴ? እግዚአብሔር ሆይ እናመሰግንሃለን። በክርስቶስ የማደግ ሕይወት በእኛ ሕይወት ውስጥ እንዲገለጽ በኢየሱስ እንጸልያለን። ባለፈው ምን ብያለሁ? እኛ አርተፊሻል አበባዎች አይደለንም። ሕይወት ያለ ሁሉ ያድጋል። ስለዚህ ማደግ እንዲሆንልን ዘንድ እግዚአብሔር ሆይ የተማርነው ቃል በኢየሱስ ክርስቶስ ስም በሕይወታችን ስራ እንዲሰራ ዘንድ ታላቅ የሆነ መንፈሳዊ የሆነ ለውጥ እንዲያመጣ ዘንድ ታላቅ የሆነ መንፈሳዊ ብስለት እንዲያመጣልን ዘንድ በነገር ሁሉ ራስ ወደ ሆንከው ወደ እግዚአብሔር ማደግ እንዲሆንልን ዘንድ ርዝመቱ፣ ስፋቱ፣ ጥልቀቱ ከመታወቅ በላይ ወደሆነ ወደ ክርስቶስ ፍቅር ማደግ እንዲሆንልን ዘንድ ራባራባናስ ሲክሮቶዚባራባያስ ራዳካባቼ ቤሌ ካባራባውሴካያስ ሃሌሉያ
ሃሌሉያ አንተ ታይልኝ በሉት በቀሪ ዘመኔ አንተ ታይልኝ በቀሪ ሕይወቴ አንተ ታይልኝ ራሴን መቻል እንድችል ዘንድ በክርስቶስ ራሴን መቻል እንድችል ዘንድ ለዚህ በጣም ሲናገር ፍሬ የሚያፈራውን ይላል ፍሬ የሚያፈራው አብዝቶ እንዲያጠራ ይላል አብዝቶ እንዲያፈራ ይላል ያጠራዋል እንደሚ ፍሬ የማያፈራው ግን እንደሚነቀል ይናገራል እንዲወገድ ዘመናት አስቆጥሬ ዓመታት አስቆጥሬ ለውጥ የሌለበት ሕይወት እድገት የሌለበት ሕይወት አይጠቅመኝም አንተ የማትታይበት ሕይወት አይጠቅመኝም በውሃ ፍሳሽ ዳር እንደተተከለች ቅጠላ ሁል ጊዜ እንደማይረግፍ ዛፍ የኔ ሕይወት እንዲሆን ዘንድ አንተ የምትከብርበት ሕይወት እንዲሆንልን ዘንድ እግዚአብሔር ወደ ክብር ለውጠን እግዚአብሔር ወደ ማደግ ይሆንልን በመንፈሳዊ ሕይወት ማደግ ይሆንልን በመንፈሳዊ ሕይወት መብሰል ይሆንልን ከመታወቅ በላይ ወደ ሆንከው ወደ አንተ ማደግ ይሆንልን ራራሺራ ባራባሺ ካባራጋባያስ አንተ ታይልን ኢየሱስ አርማችን አንተ መታወቃችን አንተ ራራሺራ ባሲካስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን የቃል መገለጥ በመንፈስ ቅዱስ ስለገለጥከን እናመሰግናለን በክርስቶስ ውስጣዊ ራስን መቻል እንድንችል ዘንድ ጸጋና ኃይል በኢየሱስ ስም ይገለጥልን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን እንወድሃለን አሜን እግዚአብሔር ባርክ ይበሉት። እግዚአብሔር ባርክ ይበሉት። እግዚአብሔር ባርክ